ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ጁሊያን ናግልስማን የጀርመን ብሔራዊ ቡድን አሰልጣኝ በፍሎሪያን ቨርትስ ላይ እስካሁን በፕሪሚየር ሊጉ ጎልም ሆነ አሲስት ባለማድረጉ እንዲህ ሲሉ ተናግሯል። ምንም እንኳን ጎል ባያገባም በፕሪሚየር ሊጉ ብዙ እድሎችን የፈጠረ ተጫዋች ነው። የቡድን ጓደኛው ካላስቆጠሯቸው የሱ ጥፋት አይደለምና ስታቲክስ ደግሞ የእውነታው 1/3 እንኳን አይሆንም። ሲጫወቱ ሙሉ ለሙሉ የነጻነት ስሜት ሲሰማው አይቻለው። እሱ የሚችለውንና ነገሮችን እንዴት እንደሚሰሩ ያውቃል። ባይዘዌ ከአሰልጣኙ ሀሳብ ጋር እስማማለሁ። ምክንያቱም ጥሩ የሚባሉ የጎል ዕድሎችን ሲፈጥር ተመልክተናል። የጎል ዕድሎችን በሚገባ በመጠቀም የፊት መስመር አጥቂው ሻርፕ አልሆነ ማለት የተጫዋቾቹ ችግር ነው ማለት አይደለምና አሁን ሊቨርፑል ብዙ ማስተካከል ያለበት ጉዳይ አለ። በተለይም ተጫዋቾቹ በሚገባ መዋሃድ አለባቸው። እንዲሁም ይሄ ኢንተርናሽናል ብሬክ ጥሩ ነው ተብሎ ነው የሚጠበቀው። የሊቨርፑል ተጫዋቾች በኢንተርናሽናል ብሬክ ወቅት እጅግ አስገራሚ እንቅስቃሴ ማሳየት ችሏል። ያንን የድል መንፈስ ይዘው ወደ ሊቨርፑል መምጣት የሚችል ከሆነ ድንቅ የሆነ አቅምን በሊቨርፑል ቤት ያሳያሉ ተብሎም ይጠበቃል። አሰልጣኙም ይህንን ሀሳብ ነው ያንጸባረቁት። ከዛ ውጪ ሊቨርፑል ማርክ ገሂን ማዘዋወር ካልቻሉ ሌሎች 6 ተጫዋቾችን እጩ አድርገው ይዘዋል። ሙሪሎ፣ ካስቴሎ፣ ሉኬባ፣ ዳይቶፓ ሜካኖ፣ ሮናልዶ አሮሆ፣ ስፌን ቦትማን እና ጀራርድ ብሬንዝዋይት በሊቨርፑል የተጫዋች ሊስት ውስጥ የተካተቱ ናቸው። እንዲሁም ፋብሪዚዮ ሮማኖ ይዞት የወጣውን መረጃ ወደ እናንተ ላጋራችሁ። ሊቨርፑል የዳዊት ኦፓሜካኖ ሁኔታ በትኩረት ከሚከታተሉ ክለቦች አንዱ ሲሆን የባየር ሙኒኩ ተከላካይ በአሁኑ ሰዓት በሚቀጥለው ክረምት በነፃ ዝውውር ይገኛልና ከነዚህ ተጫዋቾቹ ውስጥ የዳዊት ኦፓሜካኖን ሁኔታም በሚገባ እንደሚመለከቱ ነው የተገለጸ የሚገኘው። በተከላካይ ስፍራ ግን ያለባቸውን ችግር በሚገባ ለመፍታት ጥረት እንደሚያደርጉ ነው የተገለጸው። ሌላኛው ፍሬድሪኮ ኬዛን የተመለከተ መረጃ ሞቷል። አሁን ላይ እንግዲህ ፍሬድሪኮ ኬዛ በጥሩ የዝውውር መስኮት ሊቨርፑልን ለቆ እንዲወጣ ክለቡ መፍቀዱ በጣም አጠራጣሪ እንደሆነ አንድ የመረጃ ምንጭ ገልጿል። ፍሬድሪኮ ኬዛ እንደሚታወቀው በሊቨርፑል ቤት ከጊዜ ጊዜ ራሱን በሚገባ እያሻሻለ መጥቷል። ከዚህ በፊት በጣሊያን ብሔራዊ ቡድንም ሆነ በጁቬንቱስ እንዲሁ ድንቅ እንቅስቃሴን ማሳየት የቻለ ተጫዋች እንደሆነ ይታወቃል። ጉዳት ነው እንግዲህ ኬሪየሩን ያበላሽበት የዚህን ተጫዋች። ነገር ግን አሁን ይህ ተጫዋች ከጊዜ ጊዜ በሚገባ ራሱን እያሻሻለ ይገኛልና ሊቨርፑሎችም ተጫዋቹን ከመልቀቅ ይልቅ በሊቨርፑል ቤት ለማቆየት ፍላጎት እንዳላቸው ተነግሯል። ኮዲ ጋክፖ እንዲህ ሲል ተናግሯል። አዳዲስ ተጫዋቾች ወደ ቡድኑ ሲመጡ መላመድ ሁል ጊዜ አስቸጋሪ እንደሆነ አስባለሁ። ነገር ግን አሁን ብዙ አዳዲስ ተጫዋቾች ሲኖሩን ቡድኑ ሲቀየር አንዳንድ ጊዜ አስቸጋሪ እንደሚሆን አስባለሁ። ግን ወደፊት የምንሄድበት መንገድ እንደምናገኝም አምናለሁ ሲል ተናግሯል። ሊቨርፑል ያስፈረማቸው ተጫዋቾች በጣም ኳሊቲ ያላቸው ተጫዋቾች እንደሆኑ ይታወቃል። ብዙዎች ኤክስፔክቴሽናቸው ሃየር ነበርና ያው አንዳንድ ጊዜ እንደዚህ አይነት ነገር ሀፕን ያደርጋል። ብዙ ኤክስፔክት በሚደረግበት ጊዜ ያን ያህል ተጫዋቾች በተለይም ከሌላ ሊግ መጥተው ያ የነበረ አቋማቸውን በአንድ ጊዜ ያስመለክታሉ ማለት አይደለም። ነገር ግን አሁን እኔ እንዳስተዋልኩት ከሆነ ተጫዋቾች በሚገባ ከጊዜ ጊዜ እየተላመዱ እንደሆነ አሁን የፍሎሪያን ቨርትዝ ከጊዜ ጊዜ መላመድ በሚኖሩት ጨዋታዎች ላይ ጉልህ የሆነ አስተዋጽኦ ይኖረዋል ተብሎ ይጠበቃል። የጎል ዕድሎችን እየፈጠረ ነው። እንዲሁ ደግሞ አሲስት ማድረግ ሲችል ጫናዎች እየወረዱ እየቀነሱ ይሄዳሉ እና አሌክሳንደር ኢዛክም ወደ ሪትሙ ይመለሳሉ ተብሎም ይጠበቃል። ሌላኛው ሊቨርፑል የቦሩሲያ ዶርትመንድ ተከላካይ ኒኮ ሽሎተርቤከን የቨርጂል ቫን ዳይክ የረጅም ጊዜ ተተኪ አድርገው ይመለከቱታል ተብሏል። ተጫዋቹ በቦሩሲያ ዶርትመንድ ቤት በጣም ድንቅ ጊዜን እያሳለፈ ይገኛል። ታዲያ አሁን ሊቨርፑሎች ይህንን ተጫዋች ለማስፈረም ሙከራ ያደርጋሉ ተብሎ ይጠበቃል። ቨርጂል ቫን ዳይክ እንግዲህ እድሜው እየገፋ ነው። ምንም እንኳን ኮንሲስተንት የሆነ አቋሙን እያሳየ ቢሆንም ነገር ግን አሁንም ሊቨርፑሎች ትክክለኛ ተተኪውን እያፈላለጉ እንደሆነ ነው እየተገለጸ የሚገኘው። ይህ ድንቅ የመከላከል አቅም ወደፊት እንዲቀጥል ይፈልጋሉ ሊቨርፑሎች። አሁንም ታዲያ የቦሩሲያ ዶርትሙንድ ተከላካይ ለማስፈረም እንቅስቃሴ እንዳደረጉ ነው እየተገለጸ የሚገኘው። ሊዩስ ስቲል እንግዲህ ስለ ኢብራሂማ ኮናቴ አሁናዊ ሁኔታ እንዲህ ሲል ተናግሯል። ሊቨርፑል የተከላካዩን ለማደስ አሁንም ይፈልጋሉ። ነገር ግን ምንም አዲስ ነገር የለም። ሪያል ማድሪድ ከበስተጀርባ እየጠበቁ ነው። ነገር ግን ወደዚያ እንደሚሄድ እርግጠኛ ነው ማለት አይደለም። በሊቨርፑልም የመቆየት እድል አለው፣ ወደ ማድሪድም የሚሄድ እድል አለውና እስካሁን ድረስ በኢብራሂማ ኮናቴ ዙሪያ አዲስ ነገር እንደሌለና በሊቨርፑል የመቆየት እድልም እንዳለው ከሊቨርፑልም የመውጣት እንደዛው እድል እንዳለው ነው እየተገለጸ የሚገኘው። አዲስ ነገር የሚፈጠር ከሆነ ወደ እናንተ የማርሳችሁ ይሆናል። ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።